ዱንያ ላይ እንግዶች ነን። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላም ዓላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅመዒን አማ በዕድ ያ ኢኽዋኒ ፊል ኢማን ኢነል ሐያተ አለቲ ነዒሹሃ ማ ሂየ ኢላ ረሕለቱን ቀሲራ። እህቶቼ ወንድሞቼ ሆይ የምንኖረው ህይወት አጭር ጉዞ እንጂ ዘላቂ መኖር አይደለም። ሀብት እንሰበስባለን፣ ፎቅ እንገነባለን፣ እቅድ እናቅዳለን። ነገር ግን የእኛ ውዱ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የነገሩንን ታላቅ እውነት ረስተናል። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ትከሻዬን ይዘው እንዲህ አሉ፣ ኩን ፊ ዱንያ ከአነከ ገሪቡን አው ዓቢር ሰቢል። በዱንያ ላይ እንግዳ ወይም መንገደኛ እንደሆንክ ሁን። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ይህንን ሐዲስ ሲፈስሩት እንዲህ ይሉ ነበር፣ ኢዛ አምሰይተ ፈላ ተንተظር ሰባሕ ወኢዛ አስበሕተ ፈላ ተንተظር ልመሳእ። ማታ ከደረስክ ጠዋትን አትጠብቅ፣ ጠዋትን ከደረስክ ማታን አትጠብቅ። ወኹዝ ሚን ሲሐቲከ ሊመረዲክ ወሚን ሐያቲከ ሊመውቲክ። ከጤናህ ለበሽታ ከህይወትህም ለሞትህ ያዝ። ፈያ ዒባደላህ፣ እናንተ የአላህ ባሪያ ሆይ ጊዜው ከማለፉ በፊት መልካም ስራዎችን እንጀምር፣ እድሉ አይመለስምና። ዱንያ ጠፊ መሆኗን እናስታውስ። አኺራ ትልቁ ሀሳባችን ይሁን፣ እሷም የዘላለም መኖሪያ ነችና በማንኛውም ጊዜ ለጉዟችን ለሞታችን ዝግጁ እንሁን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።